ሰላም ሰላም ውድ ቤተሰብ እንዴት ናችሁ? ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ የደውል ምልክት እየተጫናችሁ ቤተሰብ ሁኑ። ነባሮች እንኳን ሰላም ቆያችሁኝ። ሀሳብ አስተያየታችሁን ከታች አስፍሩልኝ። ውድ ቤተሰቦቼ እንግዲህ ይህን የመሰለ ቆንጅዬ ልስልስ ያለ ለቁርስ የሚሆን ፓስቲ ወይንም ጮርናቄ ወይንስ ምንድነው የሚባል ቆቆር እንዴት በቀላሉ እንደምንሰራ ነው አብረን የምናየው። አታውቁም ማለት ሳይሆን ለማያውቁት ለአንዳንዶቹ ነው ማለት ነው። እና ውድ ቤተሰቦቼ ለቤቴ አዲስ የሆናችሁ የደውል ምልክት እየተጫናችሁ ቤተሰብ ሁኑ። ወደ ስራው ውድ ቤተሰቦቼ እንግዲህ የሚያስፈልገን በቅድሚያ ዱቄት ነው። ነጭ ዱቄት የፍርኖ ዱቄት ማለት ነው። እኔ ነፍቼው አዘጋጅቼው ነው፣ ንጹህ ነው ማለት ነው። የምትፈልጉትን አክል እናንተ እንደ ፍላጎታችሁ ነው የምትጨምሩት። እንግዲህ ውድ ቤተሰቦቼ ይቅርታ አድርጉልኝ፣ ግን ቅድሚያ ጨውን የጨመርኩትኝ በትንሿ ማንኪያ አንድ ጨው ጨምሬያለሁ ማለት ነው። ከዛን እርሾ 2 ማንኪያ በጣም ትንሽ ነች። እቺ የስኳር መጨመሪያ ለቡና የምትሆነዋ ማለት ነው። ማንኪያዋ በጣም ትንሽ ናት። ለዛ ነው 2 ያደረኩት እርሾ። ከዛም ውድ ቤተሰቦቼ ጥቁር አዝሙድ ማለት ነው፣ የዳቦ ቅመም፣ ሰሊጥ እናንተ የምትፈልጉትን ነገር መጨመር ትችላላችሁ። ባዶውንም መስራት ትችላላችሁ። ውድ ቤተሰቦቼ ለብ ያለ ውሃ ትንሽ አሁን ላይ ቅዝቃዜ ስላለ ማለት ነው ቶሎ እንዲቦካለን እንጂ ውሃም ሞቅ ያለ ማያስፈልገውም ነበረ። ግን ብርድ ሲሆን ደግሞ ይበርዳልና ሰዓት ይወስዳል። እና ውድ ቤተሰቦቼ እንደዚህ በዚህ መልኩ በደንብ አድርጌ እሽት አድርጌ አቦካዋለሁ ማለት ነው። ያያችሁኝ እንዳለ ለቤቴ አዲስ የሆናችሁ የደውል ምልክት እየተጫናችሁ ቤተሰብ ሁኑ። ነባሮች እንኳን ሰላም ቆያችሁኝ። ሀሳብ አስተያየታችሁን ከታች አስፍሩልኝ። ውድ ቤተሰቦቼ ጥሩ ጥሩ ስራዎችን እንድሰራላችሁ የምትፈልጉትን እስቲ ከታች ጻፉልኝ። የምችለውን ነገር በሙሉ ከማካፈል ወደ ኋላ አልልም። እኔ ጥሩ ነው ብዬ ለራሴ የሞከርኩትን ነገር የጠቀመኝን ነገር ማንኛውንም ነገር አቀርብላችኋለሁ። ያልጠቀመኝን ሲጀመርም አላመጣም ማለት ነው ውድ ቤተሰቦቼ። እና ከታች ሀሳብ አስተያየታችሁን አስፍሩልኝ። ውድ ቤተሰቦቼ እንግዲህ በዚህ መልኩ ካቦካሁትኝ በኋላ ከግማሽ ሰዓት በኋላ ብርድ ስለሆነ ይሄን የመሰለ ሆኗል ማለት ነው። አሁን እንግዲህ ለመጠበስ ዝግጁ ሆኗል ማለት ነው ውድ ቤተሰቦቼ። ከዚህ በኋላ እንግዲህ የሚያስፈልገን ምንድነው? መጥበሻና ዘይት ማለት ነው። እንደዛ ነው እንግዲህ ውድ ቤተሰቦቼ። ይኸው እንደዚህ አምሮበታል ቦክቶ ማለት ነው። ደስ የሚል ሆኗል። እኔ ላላ ሲል ስለሆነ የምወደው እንደዛ ነው ያደረኩትኝ። እናንተ ደግሞ እንደፈለጋችሁ አድርጋችሁ መስራት ትችላላችሁ። ውድ ቤተሰቦቼ እንግዲህ ዘይቱን ጨምሬ ዘይቱ ከሞቀልኝ በኋላ ይሄው እንግዲህ እየቆራረጥኩኝ በዚህ መልኩ እየጨመርኩኝ ነው ማለት ነው። ውድ ቤተሰቦቼ ግን ተጠንቀቁ፣ ዘይቱ በጣም እንትን እንዳይልባችሁ፣ ውሃ እጃችሁ ላይ እንዳይሆን። ውሃ ካለው ከዘይቱ ጋራ እንትን ይለባችኋላችሁ ላይ ማለት ነው። እኔ ያው ቀስ ቀስ እያልኩ ነው፣ ጓንት ስላለ እጄ ላይ ቀስ ቀስ እያልኩኝ ነው፣ ወደ ጓንቱ እንዳይመጣ ዘይቱ ማለት ነው። እና ውድ ቤተሰቦቼ ሀሳብ አስተያየታችሁን ከታች አስፍሩልኝ። ጥሩ ስራ እንድሰራላችሁ የእናንተ እገዛ ያስፈልገኛልና አበረታቱኝ እላችኋለሁ ውድ ቤተሰቦቼ። ቆንጆዬ ጣፋጭ የሆነ ፓስቲ ነው። በጣም በቃ ልክ እንዴት ልበላችሁ፣ ልክ እዛው ሀገራችን ላይ ሰርጥ እንደሚሸጠው እንደ ወይ ነው ቤታችን ውስጥ እንደምንሰራው
እንደዛ ነው። ግን የዛኛው ጣዕሙ በጣም ይለያል። ይህም እንደዛው ነው። ውድ ቤተሰቦቼ እንግዲህ ውድ ቤተሰቦቼ በዚህ መልኩ እንደዚህ እያገለባበጣችሁት እናንተ የምትፈልጉት ከለር ደረጃ እስከሚደርስ ድረስ ቀስ ቀስ እያላችሁ በዚህ መልኩ መጥበስ ነው ማለት ነው። በቃ ያማረንን ነገር በቤታችን ውስጥ ባለ ነገር በቀላል ሰርተን መመገብ ነው። ምንም ብዙ ወጪ አይጠይቅም። ምንም ብዙ ፕሮሰስ የለውም። እንደዚህ የመሰለ ሆኖልናል ማለት ነው። ውድ ቤተሰቦቼ በጣም የሚያምር ነው። በጣም እንጃ አብረን ሆነን ብንበላ ጥሩ ነበረ፣ ግን የሚሆን ነገር አይደለም እና በጣም ቆንጅዬ ፓስቲ ነው። ሽታው ብታዩት እንዴት መሰላችሁ የሚጥመው! ከሻይ ጋራ በጣም 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 እኔ ለራሴ ለጉድ ነው የምወደው። እንጀራ ፓስቲ በጣም ነው የምወደው፣ በጣም ማለት ነው። ምንም ነገር በቃ ይሄ እንግዲህ ውድ ቤተሰቦቼ እንደዚህ መስሎ ብርድ ካለልን በኋላ በጣም ሳይበርድ ማለት ነው ሻያችንን አፍልተን ከሻያችን ጋራ እንግዲህ መብላት ነው ማለት ነው። ይላችሁ ይሄን የመሰለ ሆኗል። በጣም ትኩስ ነው ግን ያቃጥላል እጄ ላይ እንደዚህ እንትን ስለው ማለት ሳካፍለው በጣም በቃ ውስጡ እንዴት ልበላችሁ እንደ ስፖንጅ ነገር ነው። በጣም ነው ደስ የሚለው። እንደውም ከሚሸጠው ይሄ ቤት ውስጥ የሚጋገረው ይሻላል፣ ስለ እውነት ከሆነ ማለት ነው። ይሄ የሚሸጠው እኮ ውስጡ ራሱ እንደ በፊቱ እንትን የለውም። የሆነ ውስጡ ምንም ነገር በቃ ስከፍቱት ባዶ ነው። እና ሀሳብ አስተያየታችሁን ከታች